ብዙ ጣውረድ ብዙ ግፍ ደረሰብኝ። በ2017 በመጋቢት ጋምቤላ ክልል ሄድኩኝ። ወይዘሮ አለሚቱ የሚባሉ የክልሉ ፕሬዝዳንት አሉ። እዛ ገባሁኝ። ንብረቴ ታግዷል። ልጆች የሚበሉት የላቸውም። በረንዳ እንትን ላይ ወጥቻለሁ ጎዳና ላይ። ምክንያቱም ምንድነው ንብረቴ ታገደው አልኩኝ። መረጃ ሰውም አለኝ አብሬን ሰው ጋር ነኝ። ደወሉ ወይዘሮ አለሚቱ ለዞኑ አስተዳደር ደወሉለት። ለዞኑ አስተዳደር ሲደውሉ የአቶ መሐመድ ሲራይ ንብረት ማን ነው ፖሊስ የሚያስጠብቀው? እንትኑን ምንድነው የፍርድ ቤት ትእዛዝ ግድ ያለ ፍርድ ቤት አግዶት እያለ ፖሊስ የሚጠብቀው ምንድነው ብለው ሲጠይቁ ወይዘሮ አለሚቱ አይ እኔ እንጃ ባንክ ነው የሚያስጠብቀው አላቸው የዞኑ አስተዳደር። ባንክ ምን አቅም ኑሮት ነው የመንግስትን አካል አዞ ገንዘብ እየከፈለ መንግስት ነው እየከፈለ ነው ያስቀመጣቸው የመንግስት ናቸው። እና ባንክ ምን አዞ ምን ብሎ ነው እነዛ ያስቀመጣቸው? በመንግስት ገንዘብ መንግስት ደሞዝ እየከፈለ እሱ የሚያስቀምጥበት ምክንያቱ ብለው ጠየቁት ወይዘሮ አለሚቱ። መልስ አልመለሰም፣ ዝም አለ። በጥሩ ነው አሉትና ወይዘሮ አለሚቱ ከዛ አሁን የት ነህ ሲባል አይ እኔ እኮ እዚህ መጥቻለሁ ጋምቤላ አላቸው። እሺ ነገ ጧት እንድትመጣ አሉት። እኔም ጧት እንድትመጣ አሉኝ። ሄድኩኝ። እዛ ቦታ ተገናኘን የዞኑ አስተዳደር ጋር